ኢትዮቴክ የኢትዮጵያውያን የተከበራችሁ የኢትዮቴክ ዩቲዩብ ቻናል ቤተሰቦች፣ ይህ በኢትዮቴክ ዩቲዩብ ቻናል በሳምንት 3 ቀን በአማርኛ ቋንቋ እየተዘጋጀ የሚቀርብላችሁ የኤሌክትሮኒክስ ጥገና ቴክኖሎጂ ፕሮግራማችን ነው። ዛሬ ኦፕሬሽናል አምፕሊፋየርን በሶስት መሰረታዊ ኤሌክትሮኒክስ ሰርኪዩቶች ውስጥ በብዛት ስለምናገኛቸው በተግባር እናያለን። እነሱም ቮልቴጅ ፍሎር፣ ኢንቨርቲንግ አምፕሊፋየር እና ነን ኢንቨርቲንግ አምፕሊፋየር ናቸው። እንግዲህ እነዚህን እያንዳንዳቸው የምናይ ሲሆን አስፈላጊውን ምሳሌን ግልጽ እንዲሆን እናብራራለን። ፕሮግራማችን ከመጀመራችን በፊት ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እጠይቃለሁ። ቮልቴጅ ፍሎር ወይም ቡፈር ምንድን ነው? ቮልቴጅ ፍሎር ወይም ቡፈር ማለት አውትፑት ቮልቴጅ ኢዝ ኢኳልስ ቱ ኢንፑት ቮልቴጅ ማለት ነው። ጌይን ኢዝ ኢኳልስ ቱ 1። ለምሳሌ አንድ ምሳሌ ስጣችሁ። ኢንፑት ኢዝ ኢኳልስ ቱ 2 ቮልቴጅ፣ አውትፑት ኢዝ ኢኳልስ ቱ 2 ቮልት ቢሆን በዚህ ሲስተም ውስጥ ከምናገኛቸው የኤሌክትሮኒክስ ሰርኪዩቶች ውስጥ ሴንሰር ኢን ኢንተርፌስ፣ ኤዲሲ ኢንፑት ቡፈር፣ ሲግናል አይዞሌሽን እና ቮልቴጅ ቡፈር እናገኛቸዋለን። የዚህ ሲስተም ጥቅሙ ኢንፑትን አይጫንም፣ ሃይ ኢንፑት ኢምፔዳንስ ወይም ደግሞ አውትፑት ኃይልን ያሻሽላል ማለት ነው። ሲግናሉን ሳይቀይር ያስተላልፋል። ኢንቨርቲንግ አምፕሊፋየር ምንድን ነው? እንግዲህ በሁለተኝነት የምናየው ኢንቨርቲንግ አምፕሊፋየር ሲሆን ኢንፑት ወደ ኢንቨርቲንግ ኔጌቲቭ ፒን የሚገባበት ሰርኪዩት ነው። አውትፑት ከኢንፑት 180 ዲግሪ ተቃራኒ ይሆናል ማለት ነው። ጌይን ፎርሙላ ኢዝ ኢኳልስ ቱ አርኤፍ ኔጌቲቭ አርኤፍ ኦቨር አርአይኤን ይሆናል ማለት ነው። ምሳሌ አርኤን ኢዝ ኢኳል ቱ 10 ኪሎ ኦህም ቢሆን አርኤፍ 100 ኪሎ ኦህም ቢሆን ጌይን ኔጌቲቭ 10 ኪሎ ኦህም ይሆናል። ኢንፑት የሚለየው አውትፑት ኢዝ ኢኳልስ ቱ ኔጌቲቭ 5 ቮልት ይሆናል ማለት ነው። በዚህ ሲስተም ውስጥ ከምናገኛቸው ሰርኪዩቶች መካከል ኦዲዮ አምፕሊፋየር አንዱ ሲሆን ሲግናል ፕሮሰሲንግ፣ ኢንስትሩሜንታል ማቴሪያል እና ኢንዱስትሪያል ኤሌክትሮኒክ በዚህ ሲስተም ውስጥ እናገኛቸዋለን። ነን ኢንቨርቲንግ አምፕሊፋየር በሶስተኝነት የምናገኘው ሲሆን ኢንፑት ወደ ነን ኢንቨርቲንግ ፖዚቲቭ ፒን የሚገባበት ሰርኪዩት ነው። አውትፑት ከኢንፑት ጋር በተመሳሳይ ፌዝ ይሆናል ማለት ነው። ጌይን ፎርሙላውን ጌይን ኢዝ ኢኳልስ ቱ 1 ፕላስ አርኤፍ ኦቨር አርኤን ይሆናል። ምሳሌ አርኤን ኢዝ ኢኳልስ ቱ 10 ኪሎ ኦህም ቢሆን አርኤፍ ኢዝ ኢኳልስ ቱ 90 ኪሎ ኦህም ቢሆን ጌይን ኢዝ ኢኳልስ ቱ 10 ይሆናል ማለት ነው። ኢንፑቱ 0.5 ይመጣል ማለት ነው። አውትፑቱ ደግሞ 5 ቮልት ይመጣል። በዚህ ሲስተም ውስጥ ከምናገኛቸው ውስጥ ኦዲዮ ፕሪአምፕሊፋየር እና ሴንሰር አምፕሊፋየር፣ ሜዲካል ኢኩዊፕመንት፣ ሜዠሪንግ ኢንስትሩመንቶች በዚህ ሲስተም ውስጥ እናገኛቸዋለን። በጥገና ስራ ላይ ያለው ጠቀሜታ እንግዲህ እነዚህ ሶስቱ ሰርኪዩቶችን እንደ አጠቃላይ ስናይ እነዚህ ሰርኪዩቶች ማወቅ የኦዲዮ አምፕሊፋየር ብልሽት ለመፈለግ፣ ሴንሰር ሰርኪዩት ለመመርመር፣ ፊድባክ ሬዚስተር ችግርን ለመለየት እና አውትፑት ቮልቴጅ ትክክለኛ መሆኑን ለማረጋገጥ በጣም ይረዳሉ። እንግዲህ ክቡራን ተመልካቾቻችን ይህ ክፍል ሲጠናቀቅ ቮልቴጅ ፍሎር ቮልቴጅን ሳይቀይር የሚያስተላልፍ መሆኑን፣ ኢንቨርቲንግ አምፕሊፋየር ሲግናሉን ያጎላልና 180 ዲግሪ የሚቀይርልን መሆኑን፣ ነን ኢንቨርቲንግ አምፕሊፋየር ደግሞ ሲግናሉን ያጎላል ነገር ግን ፌዙን አይቀይርም። እነዚህ ሶስት ሰርኪዩቶች የአናሎግ ኤሌክትሮኒክስ መሰረታዊ ክፍሎች ናቸው ማለት ነው። ውድ ተመልካቾቻችን አብራችሁን ስለቆያችሁ ምስጋናዬ ከፍ ያለ ነው። ሀሳብ አስተያየት ካላችሁ ጻፉልን። ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ትምህርታዊ ፕሮግራማችን ለሌሎችም ተደራሽ እንዲሆን በቀናነት ይተባበሩ። በሚቀጥለው ፕሮግራማችን እስከምንገናኝ የዛሬውን ፕሮግራማችን በዚሁ የምንቋጭ ይሆናል። እስከ ሳምንት፣ መልካም ሳምንት። ኢትዮቴክ የኢትዮጵያውያን